ህብረተሰብ ስንት ሰዓት ሆኗል? ዛሬ ዜና ከእስር ቤት ማቀርብላችሁ እገሌ ነኝ። ከዜናው ጋር ሻጠጡ። ዜና ስፖርት። ትላንት አትሌት ገለቴ ቡርቃ ህዝብ ሰብስባ ምን ብላለች? ሀገ ሃይበ ሀከተስን ሎኦ ብላለች። ምን ማለቷ ነው? እኔ ምንም ቢወራብኝ ሴት ነኝ ማለቷ ነበር። ወዳው ጠቅላይ ሚኒስትር ሀለ ማኖ አትሌት ሀለ ምን ብሏል? ወል እንግዲህ ምንም አላለ። ዜና መዝናኛ። ራፐር 50 ሴንት ለካ እስከ ትላንት ማታ ድረስ ውስጡ አንድ ጥይት ቀርቶ ነበር። ትላንት ማታ ከሚስቱ ጋር ዝሙት ሲፈጽም ሲረጭ ሾታት። ዜና መዝናኛ ቁጥር 2። ሌላ መዝናኛ እኛ ጋር የለም። ለዛ ቦራ ሄዳችሁ ተዝናኑ። ዜና ፖለቲካ። ትላንት ስብሰባ ላይ መለስ ቀላስ እያላችሁ ስትሄዱ ያያችሁ ሰዎች እንዳላችሁ ብሏል ፕሬዝዳንት ኦባማ። ዜና ፖለቲካ ቁጥር 2። ፕሬዝዳንታችን ፕሬዝዳንት ከመሆን ራሱን ባጠፋ አይሻልም ብላችሁ የምታወሩ ሰዎች ነገ ህዝብ ፊት ትረሸናላችሁ ብሏል ፕሬዝዳንት ኦባማ። ፈረንጅ ድንገት እንዲህ ያለፈ የኛን ዜና ምን ይላል? ቦሪንግ ይላል። ምን ማለት እንደሆነ ባላቅም ቦሪንግ ይላል። ለዛ የውጭ ዜና። ትላንት እንደዛ በተናቀው በተጣለው ስብሰባ ላይ የውጭ ጉዳይ ሚኒስተር በመገኘት እንዲህ በማለት በእንግሊዘኛ ስብሰባውን ከፈቱ። ኑፍ ኒፍ ኒሽ ሎክ ኒፍ ኒፍ ኖስ ፊሽ ፊሽ ሎክ ኒፍ ኒፍ ኖስ ፊሽ ፊሽ ኑስ። ምንድነው ማውራት? የውጭ ጉዳይ ሚኒስተር ኮንዶሊሳ ራስ ስንል እኛ ምንም ጦርነት አንፈራም፣ እኛ ምንም አልጫወት አንከላክልም ማለታቸው ነበር ኮንዶሊሳ ራስ። ወዳው ሳዳም ነው እጁም ሳያነሳ ዝም ብሎ ብድግ በማለት ጠጋ ብሎ አና ሳዳም ለخلفት ስለሃዳም ሉክ ለሐን ስንመቃ ሐላሃዳም ሲሙን ዞንዲ 001144000 እንዴ ምንድነው ማውራው? ፕሬዝዳንት ሳዳም ስንል ቢገጥም ባገጥም እኛ ምን አገባን ማለቱ ነበር ሳዳም። ወዳው ቡሽ ነው ማለቅጥም መስል ማይክሮፎን እንዲዝቅ አድርጎ ሉክ ኒፍ ኒፍ ኖስ ፊሽ ፊሽ ኢዝ ኖት ሊፍ 1 2 3 ፊሽ ኖፍ ኒሽ ኒሽ አቆምም እንደሰውዬ ስንል ሉክ ኒፍ ኒሽ ኖስ ፊሽ ፊሽ ምንድነው ማውራው? ፕሬዝዳንት ቡሽ ስንል ከአንድ ባዝልን ማስታወቂያ በኋላ ሌላ ፕሮግራም ተመልከቱ ማለቱ ነበር ቡሽ። ዝም ብላችሁ አታፍጥጡ። ቴሌቪዥን እዚህ ላንታ አይነት ደደብ እዚህ ክብ ግድንግዳላ በቃ እሱም መተጣቅ አድርገ በቃ ዜና አልቋል። ዝም ብላችሁ አፋችሁ ብላችሁ ከፍታችሁ ዝም ብላችሁ አትመልከቱ። ስንት አይነት ስራ ፈታለ። በስማም በቃ ቆይ እንዳታጠፋ እንደ ይመጣል እንደ አንድ ቫዝሊን ማስታወቂያ አለ እኮ ቡሽ። እጅል ስላሴ ፍጥራት ጥያቄ ምልክት ቫዝሊን። እኔ እንደምታውቁት ጸጉር ኩርንችት ነገ ብታገኙ ፍሬዝ ጥያቄ ምልክት ቫዝሊን ቫዝሊን። አሁን ዋሌት ገብቼ እንዳለ ቤተሰብ ፎቶግራፊ ባሳይ ፊት ብልጭልጭ ጥያቄ ምልክት ቫዝሊን። ትላንት ማታ ተኝቼ ህልም እንዳለ ጡት ቄጥ ልጥላጥ ስሜት ጥያቄ ምልክት ቫዝሊን። ትላንት ማታ አለምቱ ዶግ ልጥላጥ አንዳንድ ጊዜ ቄጥ ጥያቄ ምልክት ቫዝ ምን ቄጥ